እግዚአብሔር ለምንድን ነው የምታሰቃየኝ? ሁላችሁም ጌታዬ ዝክር ዘክራለሁ አስቀድሳለሁ የሰው ክፉ አይደለሁም ለምንድን ነው ህይወቴ ውጣ ውረድ የተመላ የሆነው ብትሉ እንዲህ ነው የሚመልስላችሁ። ልጄ ከመከራዬ ላሳትፍ ብዬ ነው። ልጄ ከመከራዬ እንድትሳተፊ ነው። መስቀሌን እንድትሳተፉ እኮ ነው። ዓርብ አብራችሁኝ ዋሉና እሁድ እኮ እንደኔ ብርሃን ለብሳችሁ እንድትነሱ ብዬ ነው ብሎ ነው የሚመልስልን። ለዚያ ነው እንጂ እግዚአብሔር ልጆቹን አይጠላም። ክርስቲያኖች ስንታረድ ደስ ብሎት እንዳይመስላችሁ። ግን አያችሁ ይኸውላችሁ አባት እኮ ልጁን ምን ያስተምረዋል ታውቃላችሁ? ድሮ የከተማ ልጅ አላውቅም። እኛ ግን ገጠር ስናድግ አባቶቻችን ይተኙና እግራቸውን ወደ ላይ ሰቅለው ከእግራቸው ጋር እያታገሉ ትግል ያስለምዱናል። ሰው እንድንደባደብ ብለው አይደለም፣ አውሬ ቢገጥመን ታግለን እንድንጥል ብለው ነው። አውሬ ቢገጥመን በገጠር እኮ ነምር ታግሎ የሚጥል ሰው አለ። እንደው ዛሬ ከተማ ከተማውን ተውት። እንደው አይ እንኳን ነምር ድመትም ብትመጣ አይ እናንተን ተውት ዝም ብላችሁ እንደው። ምክንያቱም እናንተ እኮ ጠላት ሳይመጣባችሁ ሱሪያችሁን ቀድማችሁ አውልቃችኋል። እናንተ ምን የለም እናንተ ዝቅ አድርገህ ስትታጠቅ ነው ነገሩ የቀረ። ስለዚህ እንደዚያ ነው ልንገራችሁ። ሊቃውንት ያሉትን ነው። ለምንድን ነው ክርስቶስ ክርስቲያኖችን እንዳቅማቸው ጥቂት መከራ እንዲገጥማቸው የሚያደርግ ሲባል ዲያብሎስን የማሸነፍ ተጋድሎ እያለማመዳቸው ነው። ትግል ሰይጣንን ሲንቀው እኮ ነው። ሰይጣን ሆይ ልብ በል እንኳን እኔ የኔ ልጆች እንኳን ያስጨንቀዋል ለማለት እኮ ነው። ጊዮርጊስ ሲጠራበት ይጨነቃል ሰይጣን። የኔን ልጆች እንኳን አንዱን አትችለውም። እንኳን መላእክትን ጨምሬበት እንኳን ሌሎችን ጨምሬ አንዱን ሰው ብቻውን ሰይጣን አትችለውም። ሰይጣን እንደሆነ አንድ ሰው ጊዮርጊስን እንኳን አልቻለም ብቻውን፣ ስንት ሰው ሰብስቦ። ይሄንን ለማስለመድ ነው ጌታ ብዙ መከራ እንዲደርስብን ያደረገን።